በጣም ብዙዎች አሉ እንደነሱ ደፍረው ያልተናገሩ። እስኪ እንስማቸው። በኢየሱስ ስም እንዴት ነው መስራት የሚቻለው? እዚህ ሀገር ላይ እንዴት ነው መስራት የሚቻለው? ምንም ሳታጠፋ መንጃ ፍቃድ አንጣልና ቴሌብር ላይ 1000 ብር ይቆርጥባል፣ 2000 ብር ይቆርጥባል። እንዴት ነው መስራት? ኧረ ኮፒ ሊንክ አድርጉና ለሚመለከተው አካል አድርሱልን። ምንም ሳላረቅ ይኸው 1000 ብር ከቴሌብር ወሰደብኝ። አሁን በጌታ በኢየሱስ ስም እንዴት ነው የት ሀገር ሄደን እንስራ? የት ወተን እንስራ? እሺ ምንም ሳናረግ ምንም ሳታጠፋ ፍሬቻ ላይ አበራ ማለት ሲገባ ፍሬቻ አብርቻለሁ። ኧረ የት ነው የሚኬደው? መስራት ካልቻልን በቃ ወይ መረሽሙን በቃ አስገቡና ወደ ቦታ ግቢያሉ ጫጭቡን በቃ እንዴት ነው መስራት የሚቻለው? እሺ ይሄ ሀገራችን ነው። በእናታችሁ ኮፒ ሊንክ አድርጉና ሼር አድርጉልኝና ለሚመለከተው አድርሱልኝ። ኧረ በጌታ በኢየሱስ ስም በእኛ ገንዘብ ትራፊኮች ወፈሩ ቅልብ ሆኑ እኮ አያ ሆኑ። በእውነት በሬ ያከሉ አስጨነቁን እኮ በጣም አስጨነቁን። እንደ ሌባ ኮንትሮባንድ እንደያዘ ሰው እንደ ወንጀለኛ እየተሯሯጥን እንሰራለን። ና መንጃ ፍቃድን አንጣለኝ ባልሰጠውም ወንጀል ነው፣ በሰጠውም መከሰስ ነው። በዚህ ሁኔታ እንዴት ነው አብረን መቀጠል የምንችለው? በእውነት መንግስት አለ? ለማን አቤት እንበል? ኮድ 3 ግብር ገብረን ከአቅማችን በላይ ግብር ገብረን አስጨንቃችሁን፣ አንዴ ለኢንሹራንስ፣ አንዴ ደግሞ ለቀይ መስቀል፣ አንዴ ለመንገድ ፈንድ እያላችሁ እየተቀበላችሁን በተለያየ መልኩ ገንዘብ ከኛ እየተቀበላችሁ እንዴት ነው የምታስጨንቁን? እሺ ማን ነው አቤት የሚላቸው? እንደዚህ መሯቸው ሁሉም ማለት ይቻላል። እስኪ አንዳንድ እየወጣችሁ ኢንተርቪው ያድርጓቸው፣ ምን ያህል እንደመረራቸው ይነግሯቸዋል። የምሬ ነው የምላችሁ። ሀገራችን ላይ መስራትና መለወጥ ካልቻልን የት ሄደን እንድንለወጥ ነው? ስደት፣ ከዛ በኋላ ስቃይ። ለምንድን ነው ሁላችንም አንተባበረው? እስኪ ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እኔ ነኝ ይበል አንድ ሰው መልስ ይስጠን። የምር ወንድሞቻችን እንደዚህ እየተበደሉ እንደዚህ እየሰለቻቸው የሚያስተዳድሩት ቤተሰብ ልጅ ይኖራቸው። ይሄናል ባንጨካከን ጥሩ አይመስላችሁም? ሁላችሁም ሼር ኮፒ ሊንክ ሪፖስት አድርጉት። በቃ እስኪ መፍትሄ እናገኝ። እስኪ አሁን ሁላችንም ማለት ነው። ቸር የተናገረው ንግግር አለ፣ ስሙትና ሰላማችሁ ይብዛ። በዛው እንደ ሹፌር ባለው ለታ አሁን ዝም ብላ አስቡ። ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው የሚል ቀጥ ነው የምትል። እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆሙ ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን፣ ቦታ ሊሰጣቸው ሲገባ ቦታ አልባ በየቦታው አሰማርታ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብረው። በጣም ልክ አይደል። ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ አዳምጡት እስቲ። ራችና አስገድልሃለሁ አዲስ አበባ ወንድ አዲስ አበባ ነው። እንግዲህ እንደሰማችሁት ነው። ይሄንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ የዛተው ጆከር የሚባል ወንድማችን ነው። ከዚህ ዛቻው አንፃር ይሄንን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ። እኔም ልጅ ጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል። ይሄ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው። አው ራቼ በማንነቱ እጅግ ሲበዛ የሚኮራ ልጅ ነው። በኦሮሞነቱ እጅግ ሲበዛ የሚኮራ ምርጥ ልጅ ነው። በተለያየ አጋጣሚ የኦሮሞን ሕዝብ ታሪክ፣ ባህል እየወጣ ፕሮሞት ያደርጋል። ስለራሱ ማንነት በኩራት ወጥቶ ይናገራል። ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም። ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም። ይልቅ ዘረኛ ማለት ራሱን ከፍ ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ ሌሎች የበታች ናችሁ ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም። ከዚህ ማንነቱ አንፃር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን። ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ። ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው። ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም፣
ከናንተ ጋር ቁጭ ብሎ አልተሰዳደበም። ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው። እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ ነው ጥያቄ። ወይ በራቼ ኮንተንት ራቼ ብቻ አይደለም እዚህ ሶሻል ሚዲያ ላይ የምናውቀው ልክ በራቼ መንገድ የራሳቸውን ብሔር ማንነት ይወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ፣ ብዙ የትግራይ ልጆች አሉ፣ ብዙ የወላይታ የሌሎችም ብዙ ልጆች አሉ። ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል። እሱም በምንድነው? ለኦሮሞ ህዝብ ጥላቻ ያላቸው ግለሰቦች ብቻ። ልጁ ዘረኛ አይደለም፣ ፖለቲከኛ አይደለም። በራሱ ማንነት የሚኮራ ስለራሱ ማንነት ለመግለጽ የሌላውን ዝቅ የማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው። ስለዚህ ጆከር አንድ አባባል አለ፣ አህያውን ፈርቶ ዳውላውን ይባል። ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል። ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አህያውን ፈርቶ ዳውላውን እንደማለት ነው የሚቆጠረው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እሺ፣ በዚህ ጉዳይ ራቼ የሰጠው ምላሽ አለ። እሱ መልስ ደግሞ ሰምተን እንመለስ። እዚህ ላይቭ ላይ ስትሪም ሳደርግ 5 ዓመት 4 ሰዓት ሙሉ 5 ሰዓት ሙሉ ላይቭ ላይ የቆየው አንድ ቀን ክፉ ነገር ተናግሬ ሪከርድ አድርጋችሁብኝ አታውቁም። ምናልባት እኔ ብቻ ነኝ ክፉ ነገር ሪከርድ ያልተደረገበት ሰው። ክፉ ነገር ስናገር ሰምታችሁኝ አታውቁም ሰው። አሁን ትልቁ ትንሹም እየተነሳ ላይቭ ላይ እኔን መስደብ which is በጣም ሮንግ። ምንም አርሳም ጌታ ያናድዳል እኮ። ከዛን አንዳንዴ እንደው ተነስቼ ለአንድ ቀን ባለጌሉን እንዲላሉ። እውነቴን እኮ ነው ጌታን ኢንፐርሰን ቢሆን ታናግሪያለሽ፣ ትመልሻለሽ። ኢንፐርሰን አይደለም፣ ሶሻል ሚዲያ ላይ ነው። ቦታቸው ማይታወቅ ማን እንደሆኑ ማይታወቁ ሩቅ ያሉ ሰዎች ናቸው። እኔ ይገርመኛል እግዚአብሔር እና እናንተ ባይዜ ሰው ለመስደብ ደደብ መሆኑ በቂ ነው። በጣም ደደብ መሆኑ በቂ ነው። ሰው የሚሰድብ ሰው የምታከብሩ ከሆነ ደደብ ሰው ነው የምታከብሩት ማለት ነው። እውነቴን ነው። ከመሬት ተነስቶ ሰው የሚሰድብ ሰው የምታከብሩ ከሆነ ደደብ ሰው ነው የምታከብሩት። which is wrong። እኔን ባይዜ እስከዛሬ የሰደቡ እዚህ ላይ ወጥተው በመጥፎ ስሜን ያነሱ ሰዎች እንዳለ ባለጌዎች ናቸው። ሁሉንም ታውቋቸዋላችሁ። ዋናው ይሄ የስድብ የነፍስ አባት የሚባለው ዋናው እሱ ሳይቀር አሁን ደግሞ የመጣችው የሆነች እብድ አለች። እብድ እኔ ነኝ አክቹሊ ጥፋተኛ። አንዳንዴ ውሎንም ማሳመር አግባብ ነው። አንዳንዴ ከባለጌ ጋር አብሮ መታየትም ትክክል አይደለም። እና አይታችሁ ከሆነ ሁሉም ኮንተንታቸው ስድብ ነው። እኔን ለመናገር ሀቭ ምንም አይነት ጄኒውን ሪዝን የላቸውም። ጄኒውን ይሁን ሪዝን ራሱ የላቸውም። እና ራቼ ስለማይናገር እንደፈለግን እንናገረዋለን ነው። ራቼ ስለማይናገር እንደፈለግን አከበር ባኔት ሄዱበት ነው በቃ። እንዲህ ሰው እንዴት ባለጌ መሆኑን እንደ መልካም አጋጣሚ ተጠቅሞ ባለጌ ያልሆነን ሰው አታክ ያደርጋል? እውነቴን ነው የምላቸው። አንዳንድ ሰዎች ባለጌ መሆናቸውን እንደ መልካም አጋጣሚ ተጠቅመው አታክ እያደረጉኝ ነው። የኔን ጨዋ መሆን እና እባካችሁ ጨዋውን ልጅ ራቼ ክፉ እንዲናገር አታድርጉት። እኔ እስቲ ችግር ያለበት ኢንፐርሰን ያናግረኝ እስቲ እግዚአብሔርን። እውነቴን እኮ ነው ጌታ። እንዴ ምን አድርግ ነው የምትሉኝ? ሰኞ ሌላ ሰው፣ ማክሰኞ ሌላ ሰው፣ ያለፈው ሳምንት ሌላ ሰው፣ ከአንድ ወር በፊት ሌላ ሰው። እንትን ላይ እንትን ሆነ ራቼ፣ እንትን ላይ እንትን ሆነ ራቼ። እንዴ እኔ አይደለም እኮ ሀገር እየመራ ያለው
እግዚአብሔርን ዛሬ ተናግሬ ይወጣሉ ጌታ እንትን ሀገር ላይ እንትና ከእንትና ጋር ሆነ ራቼ የሆነ ነገር ሆነ ራቼ ማልጎ ነው። ቆይ በየቀኑ ሌላ እኔ በየቀኑ ሪከርድ ልስማ ባለውበትም በሌለውበትም አዲስም ባለጌ መጣ እኔ ላይ ነው አፉ የሚከፍ አዋራ ጳውሎስን ፈለገው። ጳውሎስ ሰላም ነው አለው። እግዚአብሔር ይመስገን። እንደነክ ነው አለው። ፊልምህን እኮ አሁን እያየሁት ነበረ። እሺ መሰገናለሁ። በእውነት እኔ ለመሰለ ምን ጳውሎስዬ ምን እንደተፈጠረ ልንገርህ። አሁን ፓርት 8 ፓርት 9 ምናምን እያየሁ ፓርት 9 አልተለቀቀምና ለምንድን ነው አንደኛ ፊልሙ አልተለቀቀም? ለምንድን ነው ፊልሙ ቶሎ የሚያልቀው? ጳውሎስ በእናትህ 8 ተለቋል። 8 ተለቋል። 9ማ ገና ነው። ግን ተሰርቋል የሚባለው ነገር አለ ተሰርቋል። 7 አለ። ለምን እሱ አለቀቀውም? 7ን ሰርቀውት ድምጹን አበላሽቶን ይለቀቁበት። ጳውሎስዬ እኔ በጣም የወደድኩት ፓርት ማለት ነው። እውነቴን ነው የምልሽ ኪዲዬ፣ ላሳይሽም አንዴ እቺን ፓርት በጣም ስለወደድኩት ነው። እቺ ፓርት እዚህ ጋር ያለ ስሜት በስማ በጣም ደስ ብሎኛል። እዚህ ጋር ቆይ፣ ለምን ነው ደስ ያለ ጳውሎስ? ስላገኘ ነው አይደለም ጳውሎስዬ? አይደል እኔ እውነቴን ነው ማወቅ ስለፈለኩ ነው። እዚህ ጋር እንዴት ነው ለምንድን ነው ደስ ያለ? በጣም ደስ ብሎኛል አልኩበት ምክንያት ከታሰርኩበት ስለተፈታ እኔ ያደነኩት ፓርት ግን ማለት ነው ናሆም ወደ ኋላ መልሰው ይሄኛው ፓርት አይመስለኝም። ሁለተኛው እንዲህ አስራው እያለ ምናምን ብለህ የተፋህባት እቺ እናት እባክሽ ደቂቃ ጨምርልኝ በማርያም። ቆይ ለምን ነው ደቂቃ ጨመረችልህ? ቆይ እኔ በጣም ጥያቄ ሆነብኝ። ደግሞ እሱ ነው ምንድን ነው ጳውሎስዬ ደቂቃ ጨምርልን ያልካት? እየፈለኩ ነበር ለዛ ነው ለማምለጥ መንገዶችን ትፈልግ ነበርኩ። ደቂቃ ጨምርልኝ ያልኩ እና እሱ አልጨምርም ብለህ ነው? አዎ። በመጨረሻ ግን እውነት ወጣ። እሺ መቼ እውነት ወጣ? ተርፎ እኮ አልወጣም። ራሱን እኮ አምልጦ እኮ መልሳ ደግሞ እንጨት መታችሁ እኮ በእንጨት መታችሁ እና ፓርት ጳውሎስ እንደዛ ነው ላይ ግን ማለት ነው። ጳውሎስ ለኔ ነገርከኝን ንገራቸው፣ የተሰረክበትን ነገር ንገራቸው። ናሆም ጋር ሰው አለ ይሰማሃል። ምንድን ነው ቆይ እንጨርሰውና ይሄን ፓርት ትነግረናለህ? ለኪዲ እዚህ ጋር ነው አይደል? እዚህ ነው የተሰረቀው። ሜላት ክፉ ነሽ። እዚህ ጋር ግን ስሜትህ ነሽ። በእውነት ቆይ እንጨርሳለን። ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር። ትንሽ አሁን ልገለው ነው። አየሽ፣ የቪላን አሳሳቅ ነው ይሄ፣ የጨካኝ ሰዎች አሳሳቅ ነው እዚህ ጋር የሳቀችው። በኢየሱስ እንዴት ነው የሚታሰብ? ተጣሮ ሜላት ማትገለኛለሽ። ተጣሮ በምንድን ነው ያሰረች? በምን ያሰረች? ለምንድን ነው ያሰረችው? በኮባ ቅጠል ነው እንዴ? ፎቶ ነው። በኮባ ቅጠል ውጣ። ዛሬ በጣም ደስ ብሎኛል። ያ ተፈታ። መጣ ኪዲ መጣ። ሜላት እኔማ ለሜላት ነኝ። እኔ ለሱ ነኝ። ኧረ ኤርሚ በስ ለምንድን ነው እንደዚህ ስሜታችን የምታቋርጠው? እሺ አጭር ብታረገው ነው። በቃ በእናትህ ለምንድን ነው ጳውሎስ? ኤርሚ አንተ ፓርት 8ን አላየከውም መሰለኝ አይደለ? አሁን አቻለሁ። አረቻ ሲታ አላመለጠም እኮ ያመለጠ መስሎታል እንዴ? አዎ